ጋይስ እየተዋደድን ነው የምንለያየው። አላረግም ታርጊያታለሽ ታርጊ ነው ዳንኤል ረፍ ማርያምን ረፍ ፊት ነው ያመጣውሽ። ስለዚህ ዛሬ ደግሞ እነሱ ፊት ሶስና ዳንኤል ለመጨረሻ ጊዜ ልሳናበትሽ ነው። አንቺ መንገዱን ጨርቅ ያልግልሽ ደስ ያለሽ ቦታ መሄድ ትችያለሽ። በጣም ሰልፊሽ የዓለማችን ሰልፊሽ ሰው ነሽ። እሺ በጣም ተሳዘኝ ሰው ነሽ። ለማንም ነገር እኔ ከመንገድሽ ላስቀርስ አልችልም። ኦሬዲ ወሰድሽው ነገር ነው አይደል? ሰላም ውድ የዳኒ ሮስ ዩቲዩብ ቻናል ተከታታዮች እያሳያችሁኝ ላለው ፍቅር በጣም ነው የማመሰግነው። ለኔንም የኢየሱስናንም ነገር ለማስተካከል ደፋ ቀና ስሉ ነበረ። ከናንተ የሚጠብቅባችሁ ነገር እንዳለ አድርጋችኋል። ግን አንዳንዴ እኛ ባሰብነው መንገድ ሳይሆን ነገሮች ባላሰብነው መንገድ ይሄዳሉ እና ሶስናም ከዚህ በላይ ወንድ ልጅ ከዚህ በላይ ሲለማመጥ ያስጠላል በጣም። እኔም ደከመኝ ስላችሁ በቃ የአቅሜን ያህል ሶስናን እንትኔ ማለቱን ይሄ ምልበትን ያህል ጥግ ድረስ ለምኛታለሁ፣ ተለማምጫታለሁ። እንደ አንድ ወንድ ዝቅ እንደማይለው ሰው እኔ ዝቅ ብዬ ግን ሶሲን ጠይቂያታለሁ። እሷ ጋር ያለው ነገር ደግሞ ደስ የማይል ነገር ነው እና ከዚህ በላይ እኔ እንትን ማለት ስለማልፈልግ ሶስናን ጠርቻታለሁ። አሁን ለአንዴና ለመጨረሻ ጊዜ ተሰናብቻት በቀኔን የሶስና ነገር ዛሬ የሚያበቃበት ቀን ነው። እሷም ኦሬዲ ለመሄድ ወስናለች። የዛሬ 2 ዓመት የሰጠዋትን ባለፈውም ደግሞ ስንታረቅ የሰጠዋትን ሀብል ይዛ እንግዲህ መውሰድ ትችላለህ፣ አያገባኝም፣ ከዚህ በኋላ አልፈልገውም ብላኛለች። እንግዲህ ምንም ማድረግ አልችልም፣ ተቀብያታለሁ። እቃውንም ያው መሬት ላይ አዝረክርካ ብላ ሄደችው። ንቀቷ በጣም ነው የሚያስጠላው ሶስና። ግን በቃ ስለሷ ከዚህ በኋላ ክፉ ነገር ማውራት አልፈልግም። ኦሬዲ እናንተ ያያችሁት ነገር ነው። ምንም ቢሆን ክፉ ድግኑም አብረን ያሳለፍነው። አሁን ሶሲን ደውዬላታለሁ፣ እየመጣች ነው ያለውን ነገር እንግዲህ እናንተ ፊት ቻውላታለሁ፣ እሰናበታታለሁ። አቅፌ ምን ብዬ እሰናበታታለሁ። እንግዲህ እዚህ ላይ አብቅቷል የኔ ሶስና ነገር። እናንተ እንዳሰባችሁት ወደፊት አብረን ሆነን ተጋብተን አንድ ቤት እየኖረን ልጆች ወልደን ለልጆቻችን ራሱ ማለት ነው ለራሳቸው ቻናል ከፍተንላቸው እናንተን ኢንተርቴን የሚያደርጉበት ከፍተን ብዙ ነገር ነበር ያሰብነው። ሊናንም ኮሙኒኬት ለማድረግ ሞክሬ ነበረ። ሊና አክቹሊ ትፈልጋለች እኔና እሷን አንድ ላይ መሆን። አሁን ሶሲ ጥፋት እንደሆነ ግልጽ ነው። በቃ አለ አይደለ? ያው እንደ እህት አሁን ላስት ታይም የነበረው ጥፋቴ ላይ ሊናም አብራ እንትን ብላ ነበር፣ ያኔ ትስቅብኝ ምናምን ነበር። አሁን ላይ ግን ሊናም ያለውን ነገር እንድንጣላ አትፈልግም። ምንም ማድረግ አይቻልም። ይሄን ቪዲዮ እንግዲህ ላይክ እያረጋችሁ፣ ትንሽ አካውንት የተመቶብኛል ጋይስ፣ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቻናሌን ከሚያዩት 86% እንትን የኔን ቻናል ሰብስክራይብ እንዳላረገ ቲክቶክ አናሊሲስ ነግሮኛል፣ የዩቲዩብ አናሊሲስ ነግሮኛል። ስለዚህ ሁላችሁም ይሄን ቪዲዮ የምታዩ ሰዎች ሰብስክራይብ ምልክቷን እየነካችሁ ቪዲዮውን ላይክ እያረጋችሁ ኮሜንት አድርጉ። ስለዚህ የምታሳዩን ፍቅር በጣም ይለያል። ሶሲም እንግዲህ ባለሽበት ሰላምሽ ይብዛ ማለት መንገድ መልካም መንገድ ይሁንልሽ። እኔ ከዚህ በኋላ አንቺን ቼዝ ማድረግ ደክሞኛል። ምንም ማድረግ አልችልም። እናንተ ላስደስት አልቻልኩም። እኔና እሷ ተመልሰን ማየት ነበር እናንተ የምትፈልጉት። ያ ነገር ግን ሊሆን አልቻለም። ሶሲ ምን አይነት ጠጋበኛ እንደሆነ እንደመጣሽ ግራ ገብቶኛል። በቃ መታ አሹፋብኝ ነው ትናንትና የሄደችው እንዳለ ቼኑንም ምን ካመሬት ላይ ወርወራ ምን ብላ አስቃብኝ። እኔ ማለት ቺልሽ ምንድን ነው ያስነኩብኝ እያልኩኝ ነው ማለት እኔ ስለኔ መጥፎ ነገር ነግሯት ምን ይሁን አላውቅም። ብቻ በጣም የሚያስጠላ ነገር ነው ስትናገር የነበረው። እስቲ የሚመጣው ነገር ደግሞ አብረን እናያለን። ጠርቻታለሁ። ለማንኛውም ሶሲ እየመጣች ነው፣ አብረን እናያለን። ልቤ እንዳንቺው ነው እንደ ትናንቱ እንደ ፊቱ ካሎርሽው ቦታ ፈቅም አላለ አልጎደለ ላጣለው ሁሉ የማነው ጥፋት ይሄስ ቅጣት መቻጣሽ ነበር የእጄን ባይወስደው ባለ ጊዜ ባየሽው የኔን መቼ ቀሎኛል በታመምሽው ሰላም ቢያችሁ ቤተሰቦቼ፣ ሰላም ቢያችሁ። ሃይ ጋይስ። ድሮ ቤተሰቦች አትበል ነበር የምትይው፣ ዛሬ ግን አክሰፕት አደረግሽ። በቃ ቤተሰቦቻችን በል ነበር ስትይ ነበር ወይ? ይላል
እንግዲህ እንደ አንድ ወንድ ልጅ በጣም ብዙ ጊዜ ለምኜሻለሁ ሶሲ። ከዚህ በላይ ግን እኔ ምንም አይነት ትዕግስት የለኝም ማለት ደከመኝ ሶሲ። ገብቶሻል አይደለ? ከዚህ በላይ ምንም ማለት ምን ማለት እንዳለብኝ አላውቅም። በጣም ለመንኩሽ ግን በቃ አንዳንዴ ሲበዛ ሁሉም ነገር ይመራል። ምንም ነገር እኔ ከመንገድሽ ላስቀርስ አልችልም። ኦሬዲ ወሰድሽው ነገር ነው አይደል? የምርሽ ነው ግን አስበሽበታል። በኋላ ሪግሬት የምታደርጊው ነገር እንዳይሆን ወስንሻል? በፍጹም ወስኛለሁ። አያችሁ አይደል? አሁንም ቀልድ ነው የምትቀልደው። በፍጹም ትለኛለች። ዳኒ ደህና ነህ? ከልብሽ ነው ግን ትናንትና ቀን ዘውሩሽ ሄድሽ? ወርውሬ እኮ አይደለም የሄድኩት፣ ሰጠሁህ እምቢ አልከኝ። እኔ ደግሞ ቤቴ ሂጅ መሄድ አልፈልግም። ለምን ቤትሽ ሂጅሽ መሄድ አትፈልጊም? ይጠፋብኛል። እያየሽ አውሪያቸው። እንደዛ ልደበድበኝ ስትል ምን አልኩኝ? እሺ ስማ ወይ አረ ለፋሚሊ እንኳን ክብር ይኖርሽ፣ ለቤተሰቦች እንኳን ሰላም ቢያችሁ በስርዓት ክፉ ለማስባል እየሞከርክ ነው አይደል? ምንም ክፉ ለማስባል እየሞከርኩኝ አይደለም። ይሄ በቃ ግልጽ ነገር እኮ ነው። ሱስ እያደረግሽ ያለሽው ነገር እኮ ምን ደስ የማይል ነገር እኮ ነው። እኔ ደከመኛ። ምኑ ነው የሚደክምሽ? ይሄን ይደከመኝ በይ። ምኑ ነው ይደከምሽ? ምን አድርጌ ነው ይደከምሽ? ይሄን ያህል ምን የሚያማርር ነገር አድርጌሽ ነው ይደከምሽ? ምንም አላረከኝ። አንቺ ምክንያት ነበር የምትፈልጊው። በቃ ያችን ትራፕ ነበረሽ። በቃ ለሱ ትራፕ ወደኩልሽ እኔ። ከዛ በኋላ እሷ ምክንያት አድርገሽ ክፍለ ሀገር ልሄድ ነው እቃዬን መልስልኝ እንደዚህ ምን አያለ ወንድ ልጅ እንኳን እቃን ችግር የለም ያው ነው እቃዬን መልስልኝም ያምን ለኔ ኢትስ ዘ ሴም። በጣም ሰልፊሽ የዓለማችን ሰልፊሽ ሰው ነሽ። በጣም ተሳዝኝ ሰው ነሽ። ለማንኛውም እኔ ዛሬ ለመጨረሻ ጊዜ አቅፌ ቤተሰቦቼ ፊት አያገባኝም ስለ ሶስና ከዚህ በኋላ ደከመኝ። ከዚህ በላይ እኔ ምንም አይነት ነገር ማድረግ አልችልም። በቃ ከአቅሜ በላይ ነው ሁሉም ነገር። ስለዚህ ሶስናን ዛሬ እናንተ ፊት እነሱ ፊት ነው ያመጣሁሽ። ስለዚህ ዛሬ ደግሞ እነሱ ፊት ሶስና ለኔ ለመጨረሻ ጊዜ ልሰናበትሽ ነው። አንቺ መንገዱን ጨርቅ ያልግድሽ ደስ ያለሽ ቦታ ቤት ትያለሽ። እኔም ከዚህ በኋላ አያገባኝም፣ አልፈልግም። ምንም እንደ ወንድምና እንደት የሚባል ነገር የለም። there is no use። ምንድነው ጥቅሙ ንገሪኝ። መልሰሽ ትሽብኝ ነው ምን ማላልኩም። አየሽ አይደል? አሁንም የኔ ወንድም ነው። እኔ ጠላት መሆን የለብንም። ምክንያቱም ከዚህ በኋላ ብዙ ቦታ ልንገናኝ ስለምንችል ጠላት መሆን አንችልም። ስለዚህ ግን በሰላም ተለያይተን ሰላማዊ ህይወታችንን እንቀጥል ነው ማይ ፖይንት። የሚገባ ከሆነ 100% እርግጠኛ ነሽ ለመሄድ ወስነሻል? አዎ ማሳጅ እያደረኩ ነው። አንገቴ ማሳጅ እያደረኩ ነው። ደክሞኛል። ምንድነው ለዳኒ ያለሽ ፊሊንግ ምንድነው? በትክክል አሁን ላይ ያለኝ ስሜት ምን አይነት ሰው መሰልክ? መልካም ሰው ነህ። መልካም ጓደኛ፣ መልካም ብራዘር፣ ግን ለሪሌሽንሺፕ ምናምን ነገር አትሆንም። ፐርሰናሊ ለኔ ለዛ እኔም የሚያወጣኝ ጋር ልሂድ። ኦኬ ሴት አፓርግሽናል ማለት ነው። ኦብቪየስሊ አመሻሽተሽ ነበር። አያችሁ አይደለ ጋይስ? እዚህ ስትመሰከር ከአፋ ሲያመጣ ታያችሁ አይደለ ጋይስ? አመለጠኝ ባይዘው እኔም ታውቃቸዋለሁ። ራሱ ደስ ብሎኝ አላመለጠኝ። እኔ እና አንዳንድ ሰው ነገሮችን ተደብቄ ማድረግ አልፈልግም እና ላይክ ዳኒ አንተም ተደብቀ ብዙ ነገር ከምታደርግ ማለት ነው ኦፊሻል ሆነና የምትፈልገውን ነገር አድርግ ነው። እኔ ከሌላ ሴት ጋር ራሴን ማየት አልፈልግም ጭራሽ ማለት ነው። ማሰብ ራሱ አልፈልግም። ዳኒ እግዚአብሔር ያክብርልኝ። ለዚህ ነው የጠራኸኝ እና ዳኒ ሱስና ክፍለ ሀገር ልጅ የነበረው ውሸትሽ ነው ማለት ነው? እሱ እውነቴን ነው። እና ማን ነው እኔ የምሄደው ጋር ሄዳለሁ አንተ የምትሄደው ጋር ሄድ የምትይኝ? የትኛው ሚስት አዘጋጅተሽልኝ ነው የምትሄደው ጋር ሄድ የምትይኝ? ኦኬ ክፍለ ሀገሩ ነው እንደ የሚሄደው ምናምን ያ እኔ ስለሱ አይደለም ስለ ጀነራል ላይፍ ነው እያወራ ያለሁት። እና ገና ተጣላን ብለሽ ገና ሳምንት ሳይሞላሽ ስለምን አዲስ ህይወት ምናምን ነው የምታወሪው አንቺ? አዲስ ህይወት እኮ ግዴታ እኔ እኮ ሌላ ሴት ከዚህ በኋላ ልወድ እኮ አልችልም። ግዴታ እኮ ደምደመስቅስና የምር ደምደመስቅ። እሺ እሱን ትወዳለህ ግን ግዴታ
ሪሌሽንሺፕ ላይ መሆን አይጠበቅብንም እኮ ማርያምን። እኔ እኮ አልጠላህም የኔ ወንድም ትወጂኛለሽ። ስለምን ተወደደን የምንለያየው ነው እንጂ አንተ ጸባይ አስቸጋሪ ነኝ እንዴ? አይ ችግር የለም ትወጂኛለሽ ማርያምን። እኔ አልጠላህም። ዛሬ ለምንሽ ጊዜ ነው ማገኘሽ ችግር የለም እና ቀፊም ሸቀፍኩ እና ጋይስ ያው ጋይስ እየተዋደድን ነው የምንለያየው። ሶሲ ግን የምርሽ ነው እንደዚህ የምር? ኧረ በስመ አብ በወልድ ለምንድን ነው መታሽ ነኝ ማለት እኔ ልጨክንሽ? ሶሲ ግን የምርሽ ነው? አይ አላሳዝንሽም? ሶሲ ተናገሪ። እኔ አላሳዝንሽም ወይ? ልቀጠቅጠኝ ነው እንዴ ታዲያ? የት ሆናለሁ ሶሲ? የት ሆናለሁ? ንገሪ። የት ሆናለሁ እኔ ሶሲ? የምር እንዴ እኔ ደብረኛል በጣም። ዳኒ ችግር የለውም እኮ አለን እኮ። እንዴት ነው አለን እኮ ማለት ነው? አንቺ ከሌላ ሰው ጋር ማየት አልፈልግም ሶሲ። ከሌላ ሰው ጋር ማየት እኔ ከማንም ጋር ታየኛለህ ማታየኝም ምን ዛሬ ተደየርሽኝ አይደለም? እኔ እንደው በቃ ምን አይ በቃ አልፈልግም እውነት። እኔ እንዲህ ለምን እጨቃጨቃለሁ? ደህና የሚንከባከበኝን አላገኝም ወይ? 4 ዓመት ቀልድ ነው። 4 ዓመት ማለት ሰላም ከሌለ ክቢ ላይ ወደ ብዙ ሺህ ዓመት ላይ እኔ ግን ሰላም ነው የምፈልገው። ብዙ ሺህ ዓመት እኮ ሰላም ነው የምፈልገው። ካንተ ጋር እንዲህ እየተቀጣጠልኩ ምናምን ነገር እየጮኩኝ ቀን በቃ ኖ ቴንክ ዩ ኖ ቴንክ ዩ የምሬን ነው። እኔ ቢፎር ኢትስ ቱ ሌት አልፈልግም። አሁን ወደ ፊት አግቼ ነው ነገር ማርያም እንደዛ እኔ ስራ እንድትሰሩ ያላረግሽም አልፈልግም። ቤት ነው የምትጠብቂው አንቺ ጭራሽ እኔ እንጃ እኔ አላውቅም። እኔ ሁሉም ነገር መጥፎ ነገር እየሆነብኝ ነው። አላውቅም። እሺ እኔ እንጃ እሺ ማለት እኮ ስራ ለምን ትሰራለሽ? እኔ እሰራለሁ ወጥቼ፣ አንቺ ደግሞ ቤት ስመጣ ቤት ውስጥ ከስራ ደክሜ ሲመጣ እግሬን ታጥቢኛለሽ፣ ማሳጅ ታደርጊኛለሽ አይደል? የድሮ አባቶቻችን እንደዛ ያደርጉት እንደዛ ለሚያደርጉት ነው። እየቀለድከኝ ነው ማለት ምን ችግር አለው? እየቀለድከኝ ነው እንደዛ እንዳደረገ ምን ችግር አለው? ኖ ብለኸኝ ሳይሆን ካፈለኩ ነው ላረግልህ የምችለው እንጂ ብለኸኝ አይደለም። ብዬሽ ሳይሆን አንቺ ራሱ አስበሽ ታደርጊልኝ ያደርጋለሁ። አላረግም ታደርጊያታለሽ። ልክ ነው ዳንኤል ረፍ ማርያምን ረፍ ምን እንዴ ስጠላ በልቻው ቻው እኔ አቀፌ ነው ዛሬ እንደዚህ እንዴ በቃ ትሄጃለሽ። አትተሻሻኝ ቴንክ ዩ ይኸውልህ ግን የልጁ ነው የልጁ ፍቅር ድምፁ የሱ ልጅ እኔ እኮ ስለ ህፃኑ ነው የምለው። ሌላ ልጅ ነው እንደምትወራ አንቺ ያማል የልብ ምት ድምጽ የለውም። ኧረ ሱሲ ግን ተይ ሱሲ ቤት እኮ ደግሞ ማዘር ወደውሻል እኮ እሺ አሁን እነ ማዘር ወደውሻል እኮ ዝም ብለህ እኔ እወዳቸዋለሁ በጥቼ እጠይቃቸዋለሁ። እሺ ግን ማለት ነው እሺ ለምትሽ ጊዜ ልናገር ችግር የለም ትሄጃለሽ። እሺ ስላንቺ ብቻ ልናገር ነው። እሺ ትሄጃለሽ። አዳምጠኝ እሺ ሱሲ ማለት ላሳለፍናቸው ነገሮች እንዳለ ማለት በጣም ብዙ ሚሞሪዎች አሉ። እድሜ ልክ የማረሳቸው ሚሞሪዎች አሉ። ለዛ ደግሞ በጣም ነው የማመሰግነው። ለሰጠሽኝ እስከዛሬ ፍቅር አመሰግናለሁ። ፋሚሊም ደግሞ እስካሁን ስትከተሉ የነበራችሁ ሰዎች ለሰጣችሁን ፍቅር እናመሰግናለን። ያው እናንተ ማስደሰት አልቻልኩም። ሶስናም ልቧ ሸፍቷል። አንዴ ሊድ እያለች ነው። ምንም ማድረግ አልችልም። ሶሲ ባለሽበት ሰላም ይብዛልኝ። አንዴ ቀፊኝና ተሰናበች። አመሰግናለሁ። በትክክል ቀፊኝ ሶሲ። እኔ ለጅምር መተቃቀፍ እንችልም ዳኒ በዚህ ሰዓት መተቃቀፍ አልችልም። ሶሲ አንድ በቃ እና